እዚህ ፎቶ ላይ በቃ ያው እዚህ ጋር ያው የመጀመሪያ በብቻ ሱፍ ያለው ማለት እንዴ ፊት ለፊት ያው ቪዲዮ እኮ ነው። ይሄ ማን ያመጣው የተባለው አይደለም። ሁሌ ስካይላይት አለ። በጣም የሚያስጠላ መኪና ነው፣ ግን ውድ ነው በጣም። እሱማ ለያዘው ፊሸር መሰለኝ ምን አባ ነው የሚዘጋ ይዝጋሽ። ቢስሚላህ በኢክራም ሲመጣ ኢክራም እንደሆነ ነው የምታስበው። አረጋ ያለ ሚራዬ ቴንክ ዩ ሶ ማች ላስት ቪዲዮ በቢጫ ሱፍ ቴንክ ዩ ሶ ማች ወላሂ። አረ ዩቲዩብ ላይ አይደለም ጓል ስሙኝማ 255 ሰዎች ስሙኝ ቪዲዮ የለቀኩት ቲክቶክ ላይ ነው። የመጨረሻ ቪዲዮ ይኸው ቲክቶክ ላይ ለእናንተ ብሎ ዩቲዩብ ሲሰራ ትንሽ አካውንት እኮ ተመቶ ነው ተረዱ። ወላሂ ዩቲዩብ ላይ ብቻ ሆነን ማለት ነው እንትናችንን ጠፋን እዚህ ላይ። ከዛ ልምጣ ብዬ እኮ ነው። እናንተ ግን የኛ ልብ ልብ እኮ የተንጠለጠለ አይደለም። የቤተሰብ ጉዳይ ስለሆነ ማለት ነው ሁሌ መስራት አልችልም። ወላሂ ይከፋችኋል አይደለ? ገባችሁ እንጂ የኛ ጉዳይ ቢሆንም እኛም እኮ አልሐምዱሊላህ በዛውም እኮ ገንዘብ እናገኝበታለን። አሪፍ ወይ ኢክራም 10 ሌቭል የመጨረሻ ቪዲዮ ጋር ትይጂና በቢጫ ሱፍ ሪፖስት ታደርጊያለሽ፣ ኮሜንት ታደርጊያለሽ፣ ላይክ ፌቨራይት አድርገሽ ነይ። የሆነ ጥያቄ ያለሽ ይመስለኛል። ኢሳም አባባል የኢክራም ባል ገዝታ አስገባት ወይ ለምን እንሰራለች? አያችሁ ኢክራም ማን ነው ያልገባሽ ድራማ አሁን ሚዩት አድርጎታል። ግን እኔ ላንብብል ፕሪታ የሚባል ከተመቸ ይኸው፣ ካልተመቸ ተውሽ። እነሱ 5 ላይክ ነበር። አሁን ስንት ደርሷል? ምኑ 5 ላይክ? ኧረ 5 ላይክ ማን ነበሩ? ኢሳም ተራኳ ስር ነው ማለት ነው። ልክ እኔ እንደፖሰኩት እራሱ 12 ነበር እንጂ ሪፖስት እያደረጋችሁ ነው፣ እየገባችሁ ኮሜንት እያደረጋችሁ ነው። 114 ኮሜንት ነው ያለው። ኮሜንት እያደረጋችሁ አይደል? ኢክራምን አግባት እባክህ። እምቢ አለችኝ። እኔን የመሰለ ልጅ እምቢ አለችኝ። ኢክራም እኔን የመሰለ መልከኛ ልጅ የኛችሁ። ይሄ የመጨረሻ ቪዲዮ ነው፣ ገብታችሁት ወይ? ቲክቶክ ዩቲዩብ ላይ አይደለም። እሺ ቲክቶክ ላይ ነው ማወራችሁ። ቲክቶክ ላይ ነው ማወራችሁ። መንገድ ላይ ነሽ? ወአለይኩም ሰላም። እቺ ልጅ ጋር ቡና ነበራ። ቡና ብንጠጣ ደስ ይለኛል። እኔ ከበላው ከጠጣው እኮ መተኛት ነው የምወደው። እኔ አሁን ሚስቴ በጣም ነው ሚስቴ ማስቸግራት። ወላሂ ምሬ እኔ ይሄ እንደ አብዛኛው ወንድ እንትን አይደለም፣ ስሜታዊ ሰው አይደለም። መተኛት ነው ፈልገው ከዛ እሷ መታ ስትተሻሽ በእናትሽ ልተኛ በእናትሽ ልጅ በባዶ ወደ ደግሞ አይመጣም ማለት የመጨረሻ ስትረገ እንዴ ምነው መንገድ ላይ ጠበቀኝ? የሆነ ቦታ ቁጭ ብላ ጠበቀኝ ነበር። በዛ ቆንጆ ሚስት እኮ ካገኘው እየፈለኩ ነው። እንዴ እኔስ ኦኬ። አንቺ ልታፋልገኝ ነው? ምንድነው ሙድ እያልሽ ነው? ፕሮግራም አለኝ ዘንጠሽ ነው ያላልኩሽ እንዴ? በዚህ ልክ አልመሰለኝማ። በቃ እንደዛ ከሆነ ኢክራም አሮጊት ናት። ኃይል ሰጪ ነገር ሰጪ ባለጌ እንደዚህ አይባልም። ሁለተኛ እንዳይለምድ አሮጊት ናት። በሚስትና በርስት ቀልለም አልኩ ባለፈው። ዘራፍ ማለት አለብኝ። ኢክራምን ዶንት ማንቋሸሽ። እናትን ስልክ ስተኛት ነው ተባረረ። እናት ለምን ትነካለህ? ወይ ከረበዩ ግን እናት ይክሩ ባትለንም እንዋለን አይደል? ምን ፋሚሊዎችን ነው የምፈልገው እንጂ ሚሊዮንም እኮ ሊታይ ይችላል። ግን የራሴ ፋሚሊ ሪፖስት የሚያደርግ ኮሜንት የሚያደርግ እንጂ ማንንም ጋር ይላል። ቲክቶክ እኮ ያለ ፎሎወርሽም ይሄዳል። አሁንም ኦልሞስት ወደ 19 ሺህ ምናምን ቪው እያየሁ ነው። የመጨረሻ ቪዲዮ ሶ 19 ሺህ እንዳለ ፋሚሊ አይደለም። በአንድ ሰዓት ነው። አሁን አንድ ሰዓት ስንት? 2 ሰዓት ሆነ። 2 ሰዓት ሆነ። ሰማኝ እንደሚበና ተርደኝ ግን ብር አይደለም። ብር ካልሆነ ችግር የለም። ጎበዝ ሰረካቸው ላይ አዎ
ሌላም ሰው ቢሆን ባይዘው ጓደኛዬንም ቢሆን ማንም እንደዛ ማየቲ ሐቢብቲ እንዴት ነሽ? በአላህ የጠፋሽ አንተ ሰውዬ። ይሄ የመቀኛ ሰፈር ጓደኞች ሲያስጠሉ እንዴት እንደበሩኝ ማለትም ዘ ድራማ ኪንግ መክሊትዬ ዘ ቪው ኪንግ ዘ ድራማ ቪወር ኪንግ ነሽ አንተ ሰውዬ። የሰውዬ እንዴት ነው አለ ኦዲየንስ ኦዲየንስ ቲንክ ሶ ማች ምንድን ነበር ያልኩት? የድራማ ቪወር ነው የሚባለው። ተመልካች ፈልጋ ነው ዘ ኦዲየንስ ኪንግ። ኧረ ጠፋ እኮ እንደ አንቺ እኔ ጓደኛሽ እኔ ወንድምሽ አይደለሁ እኔ ብቻዬን እዚህ የት ነህ ቦሌ ሻይ አይባልም እንዴ እንጂማ ግዴታ በቪዲዮ መገናኘት ታዩ። ግን ወዲፍቹ አገባት አስገባሃት የመጨረሻ ቪዲዮ አይታችሁ መጣችሁ ጋይስ? ወይ ግን ወንድም አለ እኔ ላግባው። አንድ ወንድም ያግብታል፣ አንዱ ትንሽ ነው። እኔን አግቢኝ። ባይዘው አንድ ሚስጥር ልንገራችሁ ማለት ነው። ይሄ ታላቅ ወንድሜ ነው። ታላቅ ይላል ፋዘር ይዞናል እንደውም ወንድሜ ያደርገኝ። ይሄ ደግሞ ታናሽ ወንድሜ ነው። ለካ ወደ ስራ ስልክሽን ያስኩልሽ ወደ ስራ። የመጨረሻው ቪዲዮ አበደ ነው ለቅቄ የገባሁት ወላሂ እኔ ራሱ ወድጄዋለሁ። ባይዘው ነገም ደግሞ ሌላ ለቃለሁ። ምን አልተኝ አይደለም። ሰላም ይሳም ደህና ነኝ። ኬኩስ ደህና ስማኝ ማብድ ወይ ብሮ ወይ ቴንክ ዩ ሶ ማች ማሚ። ቲክቶክ ላይ አትጥፉ 2 ሚሊዮን መግባት እንትን እኮ ነው። ዩቲዩብ ላይ እያለን የራሳችንን ታሪክ ገባንና ስንሰራ ነገሩን እናበላሸዋለን እያለን ጠፋን። ሰሞኑን ኢንሻአላህ በደንብ እንሰራለን። ዩቼንጅር ሄር ይሄ ሌላ ነው፣ ይሄ ሌላ ነው። እኔ ብዙ ሄር ስታይል አለኝ። ባይዘው ኢንስታግራም ላይ ገብታችሁ አሁን ነው የተረጋጋው ጸጉሬ። የሰው ተናፍቃችኋል ኑልን። እሺ ሩኪያ ዛሬ እኮ መተናል እኮ በቲክቶክ ላይ እኮ ለቀናል ቪዲዮ። አሁን ዩቲዩብ ላይ እንለቃለን ኢንሻአላህ። ዋው ነው እንደ አንተ ግን ካሬ ይገዛልኛል እንደ አንተ ግን ማን ነው? በጣም ነው የምታምሩ። ቴንክ ዩ ሶ ማች መላለይ ኮሜንትሽ በጣም ነው የምታምሩ። ቴንክ ዩ እንደ ይዛቅ ገጠር ነበርክ እንዴ? እንደ ይዛቅ ገጠር ነበርክ እንዴ? እንደ ይዛቅ ነው ወይስ እንደ ገጠር ነበርክ ነው ነህ ነው ማየት ያለው ልጅ ነው። ቆንጆ ደውይልን ወደ ቦሌ ከችስ ካልተቆጣሽ ቦስሽ ካልተቆጣሽ ደውይ። ሰላም ሰላም አለይኩም ወአለይኩም ሰላም። ኢግኖር ኤን ምን ብለሽ ቆንጆ ወንድ ለትዳር አይሆንም እኮ ቆንጆ ወንድ ነው። እኔ እኮ አይደለም ይባር ተሰራ አላስብም እንዳታስብ አንቺ በላሽ ኢክሩስ ልጅ ያላቸው ሲባል የጓደኛዋ ልጅ ናት። እኔ ወላሂ ለአዚም ልጅ የለኝም አልወለድኩም። አላህ ይሰጠኛል ኢንሻአላህ። ማመሳሰል ይወዳሉ። በቃ ራሱን ቁጭ ምናምን ወላሂ አላሁ አክበር እያልን ያለ ሐኪሙ ሀያ ያስፈልጋል ለንግግርሽ። ሀቢቢ መጽሐፍ ስለቻልክ ብቻ ጻፍ። ኢማን እዚስ ፐርፊውም ነው ፐርፊውም ኢሳም በአላህ ኢሳም ማለት ኦኬ። ለሽቶ ማስታወቂያ በስሚል እንዴት እንደምሰራው ግን የማስታወቂያ የሽቶ ማስታወቂያ በኢንቦክስ ስራ በኢንቦክስ ኢሳም በአላህ ኢሳም ማለት በጣም ነው የምወደው ስም ነው። እኔ እንጃ ባለፈው እጅህን አስታጥብኝ በዛው ጠፋ። የት አስታጥበኝ? ራምዚ ጀማው አብራችሁ አሰሩ። አልተጣላንም እኮ ከማንም ጋር አልተጣላንም።
ከዛ በኋላ ደረሰ ችግር የለም። ቤት ታጋይ አይደለም። ለዛ ኢንቦክስ አለን ግን በቃ አላ ይታባል በልስ 500,000 ብር የተከፈለበት ማስታወቂያ ገብታችሁ እንዴት አባላ ደስ እንደምን ብታይ ምን አረ ያካፍር አንድ ደስ ቢል ነገር ይሄ ማኩረቴ ምናምን ቢል ቢያንስ አላበዛም። ቤትዬ ባዮ ላይ ያለ ኢንስታግራም ባዮ ላይ ያለ እስማኤል ተባረክ ኢሳም ዜም ብለህ ሰርች ብታረግ ከመቶ ምናምን ሺህ ሰብስክራይብ በላይ ፎሎወር ያለው የኔ ነው። ቬሪፋይ ተደረገ። ያቺ ልጅ ለምን አታገባትም? ያቺ ልጅ ለምን ትላታለህ? ኢክራም ናት ጁስ አራ በቃን ይሄ ነው መሰል ቢልድ አቋሜ እንዴት ነው? አሪፍ ነው። ማለት ይሄ ምንድን ነው የማያወፍረው? የሆነ ነገር አታርጉልት። የሚያወፍር ጁስ ጀምሩ። የየመን ማር ነው ምናምን የየመን ማር የየመን ነው የየመን ማር ጥሩ ነው ሲባል ሰምቻለሁ። ወፍረት ለምን አይመጣም? ኧረ እዚህ ሀገር አለ እኮ ሀገር እዚህ ነፋ አለ ገዝታችሁ ማለት ነው። እንደ ጁስ እኮ ነው። ሪኮመንድ አድርጋቸው የየመን ማር አለ ካላችሁ ወደሚሸጥ ይመስለኛል። ይመስል እንደ ሀሳብ የፕሮሞሽን ሰራተኛ አይደለም። እንደዛ አማክራለሁ። ለዛ ትቆያለህ ብራዘር ምን ለመክፈል እስክጨርስ አቋም እዚህ ላይ ባባ ጥያቄ መንግስት ማለት አራት ሙቹ አላህ ቢብቲ ከሪም ተራራራታ ትንሽ ነው። ያን የፈጠነ ፈድግ እኔ መንገድ ላይ የምዞር ካለብኝ ቻው ብዬ ነው ይኩደናል ወይስ ምን ታደርጋላችሁ መሰላችሁ? የመጨረሻ ቪዲዮ ፖስቻለሁ 300 ሰው ይታየኛል እንዳላችሁ ሰውጣ ማለት ነው። የመጨረሻውን ቪዲዮ ይትሽ ዋላይ ትወዱታላችሁ። ኮሜንት አድርጉ። ከዚህ እንደወጣችሁ ማቀው አሁን ነው። ኮሜንት አድርጉበት። እዚህ ቲክቶክ ላይ ነው፣ ዩቲዩብ ላይ አይደለም፣ ቲክቶክ ላይ ነው። እሺ መርሃባ 200 ሺህ እንቀቡጠዋለን። ወላሂ እንቀቡጠዋለን። ይሄ ማለት ጋይስ እንወዳችኋለን እና ፍቅራችኋለን። እስካሁን ግን ስንት ሰው 200 ምናምን እስካሁን ተቀምጧል። አሁን 50 ሰው ገብቶ ሪፖስት ምናምን አድርጓል። በነገራችን ላይ ዛሬ ነው ከክፍለ ሀገር የመጣሁት። ሰዎች እያዝናኑኝ ነው። ክፍለ ሀገር ነበርኩ በዚህ ሰሞን እና ነገ በጠዋት መመለስ አይቀርም ወደዛ። አዎ ለእንትኑ እኮ ነው መታወቂያውን ለመውሰድ ነው የመጣሁት። ኦኬ ቀበሌ ደውሎልኝ አረፋ ወይ እዛው ነኝ ወይ እዚህ ልመጣ አልታወቀም። እዛ ነገሩ አረዛ እኮ እዛ እንትን ነው ልብሱ ነው። አዎ የጉራጌ ምናምን ቢሆን ነበር አይደል? ኮስት ሄዳለሁ እንደ ሁኔታው። ቪዲዮ የሌላ ሰው ቲክቶክ ላይ ነው የለቀኩት። ቲክቶክ ላይ እዚሁ። እሺ እና ስወጣ እዩት። እሺ ሁላችሁ